ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። ዛሬ ማሳያችሁ ምን እንሰራለን መሰላችሁ? ሚኒ ሻወርማ እንሰራለን። ሻወርማ ሆነ በትንሿ ቆራርጠን ማለት ነው። እና እዚህ ጋር ድንች አዘጋጅቻለሁ። እዚህ ጋር ሀሎም አለኝ። እዚህ ጋር ሀሎም አለ ብያችኋለሁ። ሀሎም ማለት ይሄኛው ማለት ነው። ይሄኛው ጅቡን ተጠብሶ ነው ይሄኛው ማለት ነው። ሀሎም አልኳችሁ። እዚህ ጋር ጅቡን አለኝ። እዚህ ጋር ሙከለል አለኝ። እዚህ ጋር ዛተር አለኝ። እዚህ ጋር ማዮኒዝ አለኝ። እዚህ ጋር ደግሞ ጅቡን ሳይል አለ ይሄኛው ማለት ነው። እዚህ ጋር ካቻፕ አለኝ። እዚህ ጋር ደግሞ እንትን አለ ክብዝ ቶርቶላ ማለት ነው። እንትኑ የሻወርማ መስሪያው። እዚህ ጋር ደግሞ ደጃጅ ስድር አለኝ። እንትን ብየዋለሁ፣ ጠበስ አድርገዋለሁ። በረጅሙ የምትከትፉት አሪፍ ነው። ስጠቀልሉ እንዳይወጣባችሁ እንደዚህ ረዘም አድርጋችሁ በረጅሙ መክተፍ ማለት ነው። እንትኑ ዶሮውን እና ውዶቼ እንደዛ ነው እላችኋለሁ። ዶሮውን ጠብሰን አብረን እንመለሳለን። እዚህ ጋር ዶሮውን ጠብሳለሁ። ዘይቱን አደርግበታለሁ። ዘይቱን ጨው እናደርጋለን ትንሽ። እዚህ ጋር ደግሞ ቅመም ሚክስ አለኝ። እዚህ ጋር ሁሉ ቅመሞች አሉኝ። እዚህ ጋር አስሬ ከነዚህ ውስጥ አልገባም እያልኩኝ ምን አደርጋለሁ? ሚክስ አደርግና በዚህ ቀላቅዬ ሁሉንም አስቀምጠዋለሁ ማለት ነው። ለፍጥነቱ እንዲመቸኝ ማለት ነው። ከቅመሞቹ ሁሉም አይነት አድርጌ ቀላቅዬ አስቀምጠዋለሁ እዚህ ጋር ማለት ነው። ለፍጥነቱ እንዲመቸኝ ታውቀው የለ ቅመሞች ይገባቸዋል እና ፈጠን ብሎ ለመጨመር እንዲመቸኝ እዚህ ጋር ቀላቅዬ አስቀምጫለሁ ማለት ነው። ዶሮአችንን እንጠብስና እንመለሳለን። ቤተሰብ ዶሮዬን ጠብሼ መጥቻለሁ። እዚህ ጋር ሙከለሉን እንትን ብየዋለሁ፣ በቀጫጭኑ ቆራርጬዋለሁ ለማስገባት እንዲመቸኝ ማለት ነው። ይሄንን እንደዛው ይሄንን በቀጫጭኑ ትቆርጡታላችሁ ማለት ነው። ይሄን ግን ስትጠብሱ ዘይት በትንሹ አድርጋችሁ በዘይት ትጠብሱታላችሁ። ከዛ መቆራረጥ እንደዚህ ማለት ነው። እና አሁን ይሄንን ቆራርጠዋለሁ። ጅቡኑንም እንደዚህኛው ቆራርጠዋለሁ ለማስገባት እንዲመቸኝ ማለት ነው። እና አሁን ክብዙን ቆራርጬ ያሳያችኋለሁ። ውድ ቤተሰቦቼ ቶርቴላውን አዘጋጅቻለሁ። እንደዚህ አይነት ነገር ካላችሁ እንደዚህ አይነት ነገር ትቆራርጡታላችሁ ማለት ነው። ታረቁና እንደዚህ ትቆርጡታላችሁ። ጃርጋችሁ ትቆርጡታላችሁ ማለት ነው። የሚያስፈልጋችሁን ያህል እንደዚህ ከቆራረጣችሁ በኋላ በኪስ አድርጉት። ደወሊያው ድርቅ ነው የሚለውና በኋላ ላይ ጠቀልላችሁ ይችላል። ያው ታውቃላችሁ ካሜራ ባንድ እጄ ነው የምሰራውና ትረዱኛላችሁ ብዬ ተስፋ አደርጋለሁ ውዶቼ። የውዶች እንደዚህ ቆራርጬ ጨርሻለሁ ማለት ነው። የሚበቃንን ያለ እንቆራረጣለን። በእንደዚች አይነት እንዳሳየዋችሁ ቆራርጬ ጨርሻለሁ ማለት ነው። አሁን ወደ አሰራሩ እንሄዳለን ማለት ነው ውዶቼ። አሁን እንጠቀላለን ማለት ነው። እዚህ ጋር አንድ ዶሮ አድርጋለሁ፣ አንድ ሙከለል፣ አንድ ድንች እዚህ ጋር አንድ እናደርጋለን። ምክንያቱም በኋላ እንትን አይልም፣ ከበዛ አይገጠምልንም ማለት ነው። ጅቡናችንን እንደዚህ እናደርግና እንሰነጥቀዋለን እንትን ማለት ነው በቢላ ቅርታውቶች። ከረግን በኋላ ጅቡናችን እናደርጋለን። ከዛ
ትንሽ ማዮኔዝ እናደርጋለን። ትንሽ ካቻፕ ከዛ እንዘጋዋለን ማለት ነው። ከበዛባችሁ ትንሽ ቀነስ አድርጋችሁ አልዘጋ ካላችሁ እንትን ማለት ለዚህ ማለት ነው። ሰላም ቤተሰቦች ጨርሼ መጥቻለሁ። ሻወርማ ሚኒ ይሄን ይመስላል። ያው ሰዓት ደቂቃ ይልባችኋል ብዬ ነው ሙሉን ያላሳየዋችሁ። ጨርሼ መጥቻለሁ። ከተመቻችሁ ውዶቼ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አዲስ ነኝ አበረታቱኝ፣ አብረን እንስራ እላለሁኝ ውዶቼ። በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።